ሁሉም ሰው ስህተት ይሰራል። በዚህ ዓለም ላይ ያለ ስህተት የሚኖር ሰው የለም። ጉዳዩ ሁላችንም የምንሰራው ስህተት የተለያየ ነው። የአንዳንዶቻችን ስህተት በጣም ትንሽ ሆና የአንዳንዶቻችን ደግሞ በጣም ፔንፉል ደግመን ስናስበው እንኳን የሚያም ስህተት ሊሆን ይችላል። ግን በደንብ አዳምጥ። የሰራነው ስህተት ያለፈ ነገር የከወነው ነገር እንጂ የኛ ማንነት ማለት አይደለም። ስለዚህ ሁሉም ሰው ስህተት ይሰራ። በመጀመሪያ ደረጃ ይህንን አምኖ መቀበል ያስፈልጋል። በዛሬው ቪዲዮ እንዴት ከስህተት ሂል እንደምናደርግ ማሳያችሁ ሆነ። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። በመጀመሪያው ከስህተታችን የምናገግምበት መንገድ የሚሆነው የሰራነውን ስህተት ያለምንም ማስተባበል መቀበል። አዎ ይህንን ስህተት ሰርቻለሁ፣ ይህንን ነገር አድርጋለሁ በሚል መጀመሪያ ለራሳችን መንገር ያስፈልጋል። የሰራነውን ስህተት መጀመሪያ ሳናምን ከዛ ነገር እየሸሸን አይደለም ልናገግም የምንችለው። የሰራነውን ስህተት በትክክል በመጋፈጥ የሰራነውን ስህተት በማመን ይህን የምናደርገው ራሳችንን ለመቅጣት አይደለም። ለራሳችን የሰራነውን ስህተት አምነን ከፈጣሪያችን ጋር ለመታረቅ ከፈጣሪያችን ጋር ለመቅረብ እንዲሆን ነው። ሁለተኛው የሚሆነው ሁሌም ለራሳችን ይቅርታ ማድረግ ሌሎች ባያደርጉልን እንኳን ማለት ነው። ሰዎች አሁን ካለን ማንነት ይልቅ ያለፈው ማንነት የማስታወስ ከፍተኛ እድል አላቸው። ያ በሚሆንበት ሰዓት ራሳችንን ዝቅ አድርገን እንድናይ ያደርገናል። ስለዚህ ሁሌም ለራሳችን ይቅርታ ለማድረግ ዝግጁ መሆን ያስፈልጋል። ያን የምናደርገው የሰራነውን ስህተት ለመርሳት ሳይሆን ወደፊት ለመጓዝ መምረጥ ስላለብን ነው። ስለዚህ ሁሌም ለራሳችሁ ይቅርታ ለማድረግ ዝግጁ ነው። ሶስተኛው የሚሆነው ትምህርት ውሰዱበት። ስህተት ከገማናችሁበት በረከት ይሆናል። ከስህተት ለመማር መጠየቅ ያለባችሁ የተወሰኑ ጥያቄዎች አሉ። መጀመሪያው ይህንን ነገር ለማለት ምን አነሳሳኝ የሚለውን ጥያቄ መጠየቅ ያስፈልጋል። ሁለተኛ ደግሞ ከዚህ ነገር ምን ላሻሽል፣ ምን ልውሰድ የሚለውን ጠየቅ ያስፈልጋል። ሶስተኛ ይህንን ነገር በማድረግ ግን ምንድን ነበር ያተረፍኩት የሚለውን እነዚህን ጥያቄዎች በመጠየቅና ትክክለኛው መልስ በመመለስ ከስህተታችሁ ትምህርት መውሰድ ትችላላችሁ። አራተኛው የሚሆነው እንደገና ከትንሽ ስቴፖች ጀምሮ ከስህተት ሂል ማድረግ ማገገም የመጀመሪያው ስቴፕ እንጂ የመጨረሻው ስቴፕ አይደለም። ጉዳዩ የመጀመሪያው ስቴፕ ካለፋችሁ በኋላ ሁለተኛ ለሚገነቡት ነገሮች ናቸው። አዲስ ማንነት፣ አዲስ ማይንድሴት። እነዚህን ከትናንሽ ነገሮች ለመገንባት መሞከር፣ የተለያዩ ዲሲሽኖችን በራሳችሁ ለመውሰድ፣ የተለያዩ ነገሮችን በራሳችሁ ለመከወን መሞከር። ይህም አዲስ ማይንድሴት እንድኖራችሁ፣ አዲስ ማንነት እንድገነቡ ያደርጋችኋል። የዛሬው ቪዲዮ ይመስል ነበር። ከወደዳችሁ ላይክ እና ሰብስክራይብ አድርጉ። በቀጣይ ጊዜ እስከምንገናኝ ድረስ ሲዩ